ለአካላዊ እንዲሁም ስለ ልቦናዊ የጤና መረጃዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እና ሼር በማድረግ ለሌሎች ያጋሩ። እናመሰግናለን። ዓለም ላይ ልትሰጡት ከምትችሉት የጭካኔ ፍርድና ክስ የላቀው እናንተ ራሳችሁ ላይ የምትሰጡት ፍርድና ክስ ነው። ስለዚህ ራሳችሁ ላይ አትቸክሩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጤናና ህይወት ፋሚሊዎች፣ ውድ ተከታታዮች ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣችሁ እያለሁ ዛሬ እንግዲህ ከቪዲዮ መጀመሪያ ለማንሳት እንደሞከርኩት ራስን ስለመውደድ ወይም ደግሞ በራሳችን ላይ አትጨክኑ፣ ራሳችሁ ላይ ትኩረት አድርጉ የሚል ርዕስ ነው ይዤ የመጣሁት። ያስተምረናል፣ ጥሩ ቁም ነገር አለው ብዬ አስባለሁኝ። እስከ ቪዲዮ መጨረሻ ድረስ እንድትከታተሉኝ የአክብሮት ግብዣዬ ነው። ስለሚኖረን ቆይታ ደግሞ ከወዲሁ በጣም አመሰግናለሁኝ። አስተማሪና ቁም ነገር አዘል ጊዜ እንደሚኖረን ምንም ጥርጥር የለኝም። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም አዳዲስ የጤና አካላዊ እንዲሁም ስነ ልቦናዊ ጉዳዮች እንዲደርሷችሁ የመጽሐፍ ትረካዎች ላይ ስትሪም ላይ እንድታገኙ የደውል ምልክቷን በማጥቆር እንዲሁም ደግሞ ነባር ፋሚሊዎቼ ላይክ እና ሼር በማድረግ በርዕስ በመሳተፍ እንዲሁም በጽሞና በማዳመጥ አብራችሁን እንድትቆዩ የአክብሮት ግብዣዬ ነው። ስለዚህ መጀመሪያ ላይ እንዳልኳችሁ ዛሬ የምናወራው ዋናው ርዕሳችን ራሳችሁ ላይ አትጨክኑ። ከራስ ጋር መጣላት፣ ከራስ ጋር መጨከን ምን ያክል ዲፈረንስ እንዳለው ከሌሎች ጋር ከሌላ ፐርሰናሊቲ ጋር ከሌሎች ሰዎች ጋር ሰው ከሚጣለው ከሚወዳደረው ከሚታገለው ይልቅ ወይም ደግሞ ጸብ ከሚፈጥረው ይልቅ ራሱ ጋር የሚጣላ ሰው፣ ራሱ ጋር የሚጋጭ ሰው፣ ለራሱን የሚከሰሰው፣ ለራሱ ፍርድ የሚሰጥ ሰው ምን ያክል ከባድ እንደሆነና ምን ያክል ፈተናና ትግል እንዳለው አብረን እናያለን ማለት ነው። የሰው ልጅ ከሌሎች ሰዎች ጋር ሲጣላ ከስህተቱ ሲማር እሱ የሚያውቀውን ሲያስተምር እንዲሁም ደግሞ አዲስ የሆኑ ላይፍ ኤክስፔሪየንሶችን ሲወስድ ውጣ ውረድ በሰዎች ላይ ሲፈተን ሲያጋጥመው ከነዛ ትምህርት ሲወስድ ባህሪውን ማሻሻል ያለበትን መማር ያለበትን ከሌሎች ሰዎች በተፈጠረው ክፍተት ምክንያት ሊማር ይችላል። ሌሎች ከሱ ሊማሩ ይችላሉ። ከሰዎች ጋር ያለ ውጣ ውረድ ከሰዎች ጋር ያለ ግጭት እነዚህ ነገሮች የተለመዱና ኖርማል ናቸው አክቹዋሊ። ስለዚህ የሰው ልጅ ሶሻል ሪሌሽንሺፕ ባለ ቁጥር ወይም ደግሞ ፐርሰናል ሪሌሽንሺፕም ሊሆን ይችላል፣ ከሰዎች ጋር ፋሚሊ ሪሌሽንሺፕ ሊሆን ይችላል። በእንደዚህ አይነት ሁኔታዎች ሁሌ ሰላም ይሆናል ማለት አይደለም። የሀሳብ ልዩነት አይፈጠርም ማለት አይደለም። እንደምናውቀው የሀሳብ ልዩነቶች ይፈጠራሉ። እነሱን አቻችሎ መኖር ነው ሶሻል ሪሌሽንሺፕ ዋናው ሀሳቡ ማለት ነው። ነገር ግን የሰው ልጅ ከራሱ ከአእምሮ ጋር ሲጋጭ ከአስተሳሰቡ ጋር ሲጣላ ላደረገው ነገር ራሱ ፍርድ ሰጭ ሲሆን ራሱ ከሳሽ ሆኖ ራሱ ፍርድ ሰጭ የሚሆንበት ጉዳይ ነው ከራስ ጋር መጣላት ማለት ነው። ስለዚህ ያ ነው በጣም ከባዱ። ስለዚህ ዓለም ላይ ትልቁ ጭካኔ፣ ትልቁን ጥንካሬ፣ ትልቁን ወኔ የሚጠይቀው ከራስ ጋር ተጋጭቶ ራስን ለክስ አቅርቦ ለራስ ፍርድ መስጠት ነው ማለት ነው። ይሄ ነገር እንደቀላል ልታዩት አይገባም። ስለዚህ በእንደዚህ አይነት ሁኔታዎች ላይ ራሳችን ላይ መጨከን የለብንም። ዋናው ሀሳባችን ይሄ ነው ዛሬ የምናየው ማለት ነው። በዓለም ላይ ልትሰጡት ከምትችሉት ጭካኔ ፍርድና ክስ የላቀው እናንተ ራሳችሁ ላይ የምትሰጡት ፍርድና ክስ ነው ይላል። ሰዎች ሌሎችን እኛን ሲከሱን ኦር ደግሞ እኛ ሰዎችን ስንከስ ወይም ደግሞ ምናልባት በቦታው ፍርድ ሰጪዎች ሆነን ሌሎች ላይ ፍርድ ስንሰጥ ሚዛናዊም ልንሆን እንችላለን፣ ኢሚዛናዊም ልንሆን እንችላለን፣ ኢፍትሃዊ ልንሆን እንችላለን እና በነዛ መካከል ያለው ልዩነቶች የህይወት ግብአቶች ናቸው። በቃ የህይወት አንድ አካሎች ናቸው። ከራስ ጋር መካሰስ ብዙ ፖዚቲቭ ነገሮች እኮ አሉት። ከራስ ጋር ማውራት፣ ከራስ ጋር መሰብሰብ ለለውጥ ከሚያነሳሱን ዋና መንገዶቹ መካከል ተጠቃሽ ናቸው። ምንም ጥያቄም ጥርጥርም የለውም። ነገር ግን በጣም ትልቁ ፍርድ ወይም ደግሞ ትልቁ ክስ ሰው ራሱን መክሰሱና ለራሱ ፍርድ መስጠቱ ነው። ስለዚህ በዚህ ሰዓት የየዕለት ድካማችሁን፣ ስህተታችሁን፣ ትግላችሁንና የመሳሰሉትን ነገሮቻችሁን ማንም ሰው ከሚያውቃችሁ በላይ ራሳችሁ ስለምታውቁ ራሳችሁን ለመኮነንና በራሳችሁ ላይ የተዛባ አመለካከት ለመያዝ ቅርብ ናችሁ። ብዙ ጊዜ ራሳችንን ልንደብቅ እንችላለን። ስለ ራሳችን ጥሩ ነገር አውርተን የኛን መጥፎ ነገር ወይም ደግሞ ለሶሻል የምናሳየው ነገሮች
ማህበራዊ ሚዲያ ላይ ሊሆን ይችላል። ማህበራዊ ሚዲያ ላይ ሪፍሌክት የምናደርገው ነገር እኛን ደግሞ ከማህበራዊ ሚዲያ ውጭ ያለውን ፐርሰናሊቲያችንን ማንም አያውቅም። ከዛ ውጭ ደግሞ በአካባቢያችን ካሉ ሶሳይቲዎች፣ ቤተሰቦቻችን ሶሳይቲው የሚያውቀውን ሌላ ነው፣ እኛ ደግሞ ያለነው ሌላ ነው። እኛ በየየዕለት አስተሳሰባችንን ውስጣችን የሚያስበውን ነገር የምናደርገውን ነገር ከሰው ተደብቀን ልንሰራ የምንችለውን እያንዳንዱን ነገሮቻችንን ራሳችን እናውቃለን። ሰዎች ከሚያስበው ውጭ ማንም ሰው ከሚያውቀው ውጭ የሆነ ባህሪ ራሳችን ብቻ የምናውቀው ወይም ደግሞ የምናስበውና የምንሰራው የሚጋጭ አይነት ከፐርሰናሊቲያችን ሰዎች ከሚያውቁን ፐርሰናሊቲዎች በተለየ መልኩ ራሳችን ብቻ የምናውቀው የሆነ ማንነት ይዘን ልንኖር እንችላለን። በዛ አጋጣሚ ደግሞ ያንን ማንም የማያውቀውን ወንጀላችንን ጥፋታችንን ደግሞ እዛ ወንጀል ላይ ክስ የምናቀርበው ራሳችንን ማለት ነው። ፍርድ ቢሰጠው ደግሞ የራሳችን ሕሊና ነው። ተግባባን? ስለዚህ ዋናው ትልቁ ክስ ነው የሚባለው ለዚህ ነው። ስለዚህ በራሳችሁ ላይ የምታስቡትን ሀሳብም ሆነ ለራሳችሁ የምትሰጡትን ፍርድ በሚዛናዊነት ሊያዝ ይገባዋል። አንደኛ እነዛ ፍርድ የምንሰጥባቸው ነገሮች ያለፉ ከሆኑ ከነዛ ስህተቶች፣ ከነዛ አስተሳሰቦች፣ ከሰራናቸው ስራዎች፣ ከሰው ተደብቀን ሊሆን ይችላል፣ በይፋ ሊሆን ይችላል፣ ካደረግናቸው ነገሮች ምን ያክል ጉዳት አምጥተዋል፣ በእኔም ላይ ሊሆን ይችላል፣ በሌሎች ሰዎችም ላይ ምን ያክል ጉዳት አምጥተዋል፣ ህይወቴን በምን መንገድ ቀይረውታል የሚለውን ነገር በማሰብ የየዕለት ተግባሮቻችንን ቀስ በቀስ ለመቀየር እና ለማስተካከል መሞከር መሆን አለበት። ካልሆነ ሚዛናዊ ካልሆነ ወይም ደግሞ ኢፍትሃዊ የሆነ ውሳኔ የምንወስን ከሆነ ለራሳችን በጸጸት እንሞታለን። አንዳንዴ በጣም ጸጸት ውስጥ እንገባና ቀጣይ የህይወት ጉዟችንን የምናስተጓጉልበት ደረጃ ላይ እስክንደርስ ሊሆን ይችላል። ያላችሁን የራስ ለራስ ግምገማ ትችት በፍጹም ችላ ልትሉት አይገባም። ነገር ግን በሚዛናዊነት ተገቢውን ሚዛናዊውን እየለያችሁ ራሳችሁን ለመለወጥ መጠቀም አስፈላጊ ነው። የሰው ልጅ ራሱ ላይ መስራቱ፣ ከራሱ ጋር መሰብሰቡ፣ የራሱን ችግር በራሱ መገምገም መቻሉ፣ አክቹዋሊ ሰዎች ከሚገመግሙት በላይ ሰው ለራሱ ያለው ግምገማ ከራሱ ጋር ተሰብስቦ ስለ ራሱ ማንነት የሚያወራው ነገር ከምንም በላይ ትልቅ ነገር ነው። ስለዚህ ያንን አስተሳሰብ ችላ ልንለው አይገባም። እውነት ተገቢ ነው፣ ለሰው ልጅ መደረግ ያለበት የለውጥ በር ከፋች መንገድ ነው፣ ምንም ጥያቄ የለውም። ነገር ግን ሚዛናዊ ሊሆን ይገባል። በጸጸት ራሳችንን አስተጓጉለን መጪውን ህይወታችንን ወይም ደግሞ ቀጣዩን የህይወት ጉዟችንን የሚያሰናክልበት ደረጃ ሊደርስ አይገባውም ማለት ነው። ራሳችሁን እስከ መኮንን ድረስ በራሳችሁ ላይ አትጨክኑ። በራሳችሁ ላይ ያላችሁ አመለካከት እስኪወርድ ድረስ በራሳችሁ ላይ አትፍረዱ። አንዳንዴ ራሳችንን በጣም ዝቅ አድርገን እስክናይ ድረስ ሰዎች እንደሚያስቡኝ አይደለሁም፣ ሰዎች ምናልባት የኔን እውነተኛ ማንነት ቢያውቁ ይጸየፉኝ ነበረ፣ እኔ ለእንደዚህ አይነት ነገር ምበቃ ሰው አይደለሁም፣ ይሄ ክብር የሚገባኝ ሰው አይደለም፣ የተሰጠኝ ቦታ አይገባኝም ብለን ራሳችንን ዝቅ እስክንል ድረስ ኮንፊደንሳችን ሙሉ ለሙሉ ሉዝ እስኪያደርግ ድረስ ተገቢ አይደለሁም እስክንል ድረስ በህይወታችን ጸጸት ወርሶን ማንነታችንን ራሱ ሉዝ እስክናደርግ ድረስ ራሳችንን መውቀስ ይሄ ኢፍትሃዊ ወይም ደግሞ ሚዛናዊነትን የሳተ ውሳኔ ይባላል ማለት ነው። ነገር ግን ከእያንዳንዱ ስህተታችን ራሳችንን ለማስተማር መሞከርና ራሳችንን አስተማረን መጠነኛ የሆነ ወቀሳ ራሳችን ላይ ማቅረብ አስፈላጊ ነው። ምክንያቱም ራሱን የማይወቅስ ሰው፣ ራሱ ለጥፋቶቹ ኃላፊነት የማይወስድ ሰው ቀጣዩን ለማስተካከል ሁሌም ቢሆን አስቸጋሪ ስለሚሆንበት ማለት ነው። ሚዛናዊ የሆነ የራስ ወቀሳ፣ ራስንም በራሳችን ደግሞ በተወሰነ መልኩ ቆንጠጥ ለማድረግ ከዚህ በፊት እንደዚህ አይነት ጥፋቶችን ባላጠፋ ኖሮ እነዚህ ነገሮች አይሆኑም ነበረ፣ ስለዚህ እነዚህን ባደርግ ነገር ኖሮ ደግሞ የት ቦታ ልደርስ እችል ነበረ የሚለውን ነገር በራሳችን ለማሰብ ለማስተዋል መሞከር። ስለዚህ ፍትሃዊ በሆነ መልኩ ለራሳችን ደግሞ ውሳኔ ሰጥተን የምናስተካከልባቸውን መንገዶች፣ ወደፊት የምንራመዳቸውን ሀሳቦች ለመቅረጽ መሞከር። ሌላ ውሳኔ ለመወሰን ያላችሁ ድፍረት እስክታጡ ድረስ ባለፈው ውሳኔያችሁ ስህተት ራሳችሁን አትደብድቡ። ስህተቶቻችሁን እወቁ፣ አርሙ፣ ደግማችሁ ላለመስራት ወስኑ። ከዚያም ቀና ብላችሁ በአዲስ መንፈስ ወደፊት ተጓዙ ይላል። ነገ ሌላ ውሳኔ
መወሰን እስኪያቅተን ድረስ ምናልባት ይሄ መወሰነው ውሳኔ እንደ በፊቱ ጥፋት ሊሆን ይችላል ብለን ወደፊት መራመድ እስኪያቅተን ድረስ ማለት ነው። ወይም ደግሞ ያለፉት ስህተቶቼ ብዙ ነገሮችን ጎድተዋል፣ ብዙ ሰዎችን ጎድተዋል፣ ብዙ ጥፋቶች በህይወቴ አስከትለዋል፣ ብዙ ውድቀቶችን አምጥተውብኛል በማለት በጸጸት በመወረስ ብቻ ቁጭ የምንል ከሆነ ካለንበት ቦታ መንቀሳቀስ እስኪያቅተን ድረስ ራሳችንን በዛ ልክ ወቅሰን ቁጭ እስኪያደርገን ድረስ እና መንቀሳቀስ እስኪያቅተን ድረስ ራሳችንን እስክናጣው ድረስ ሚዛናዊ ያልሆነ ወይም ደግሞ ፍትሃዊ ያልሆነ ውሳኔ ወይም ደግሞ በራስ ላይ መጨከን፣ ጭካኔ የተሞላበት አይነት ውሳኔ ባንወስን። ያለፈው ነገር አልፏል። በቃ ትላንት ነው። ምን ማስተካከል አለብኝ? ከትላንቶቼ ምን መማር አለብኝ? ምን ይዤ ወደፊት መጓዝ አለብኝ የሚለውን ነገር በደንብ ጠንቅቀን ለማስተዋል መሞከር። አክቹዋሊ ከራሳቸው ጋር የሚያወሩ ሰዎች ብዙ ጊዜ ለሱስ ይጋለጣሉ። አልባሌ ነገሮች ትላንት የነበሩበትን ቦታ ስተው ሌላ ማንነት ይዘው ብዙ ጊዜ በሶሳይቲ ሊያጋጥመን ልናይ እንችላለን። ከቤተሰብ፣ ከጓደኛ፣ ከአካባቢ ሰው ምናምን ማለት ነው። እና እንደዚህ አይነት ነገሮች ምናልባት አዋቂ ተብለው ሊሆን ይችላል ምናምን ራሳቸውን የሚገመግሙ በሰዎች ላይ ሌላ ነገር ግን የራሳቸው ህይወት ሌላ የሆኑ ሰዎች ወደ ራሳቸው ሲመለሱና ወደ ጸጸት ውስጥ ጠልቀው ሲገቡ ለራሳቸው ማይሆን ፍርድ ይሰጡና የተዛባ ፍርድ ይሰጡና ለወደፊት መስራት የሚችሉትን ያክል ሳይሰሩ ካሉበት ቁጭ ብለው ወይም ደግሞ ካሉበት ማንነት ተንሸራተው ልናገኛቸው እንችላለን። አልባሌ ቦታ ወይም ደግሞ የማይገባ ቦታዎች ልናገኛቸው እንችላለን። ይሄ አብዛኛውን ጊዜ ከራሳቸው ጋር አውርተውና የማይሆን ፍርድ ሰጥተው ከራስ ላይ በመጨከን የሚመጡ ስህተቶች ናቸው ማለት ነው። በእነዚህ ስህተቶች ምክንያት የሚመጡ ሳይድ ኢፌክቶች ወይም ደግሞ የነዛ ውጤቶች ናቸው ሊሆኑ ይችላሉ በአብዛኛዎቹ ሰዎች ላይ ማለት ነው። ስለዚህ በራሳችን ክስና በራሳችን ፍርድ ጊዜ ራሳችን ላይ አለመጨከን፣ ራሳችንን ደግሞ መውደድ። ራሳችንን መውደድ ሲባል ራሱን አንድ ሰው ሲወድ ራስ መውደድ እና ኢጎ በጣም ይለያያል። ራስ ወዳድነት ወደ ኢጎ ሲቀየር፣ የራስን መውደድ ወደ ኢጎ ሲቀየር ነው ኔጌቲቭ የሚሆነው እንጂ ራሱን መውደድ ያልቻለ፣ ራሱን ማፍቀር ያልቻለ ሰው ለሌሎች በተገቢው መልኩ ፍቅር ይሰጣል ወይም ይወዳል፣ ይንከባከባል ማለት ዘበት ነው የሚሆነው። ስለዚህ ኢጎ የሚለው ደረጃ ላይ ሳንደርስ ወይም ደግሞ ሌሎች ሊያገኙት የሚችሉትን ጥቅም ሁሉ ወደ ራስ መሰብሰብ ወይም ደግሞ ራስን ብቻ ወዶ ሌሎች እንደኔ ሰዎች አይደሉም፣ እንደኔ እኔ የምፈልገውን አይነት ሁኔታ፣ እኔ የምፈልገውን አይነት ኑሮ፣ እኔ የምፈልገው አይነት ህይወት መኖር ይፈልጋሉ የሚለውን ነገር አያስቡም። ኢጎ ያለባቸው ሰዎች ያ ራስ ወዳድነት ወይም ደግሞ ከመጠን ያለፈ ራስን መውደድ ይባላል። ያ ኔጌቲቭ ነው። ነገር ግን እዛ ኢጎ ደረጃ ሳንደርስ ራሳችንን ወደን ከተፈጥሮ ጋር ራሳችንን በማቆራኘት በማንበብ ሊሆን ይችላል፣ ተፈጥሯችንን በመውደድ እጽዋቶች ጋር በማሳለፍ ሊሆን ይችላል። ራሳችንን ወደ መውደድ፣ ራሳችንን ወደ መሆን፣ ወደ ራሳችን ወደ መመለስ እንችላለን። እንደዚህ አይነት ሁኔታዎችን ስናዘወትር ደግሞ በህይወታችን የራስ ውሳኔ ሚዛናዊነት ላይ እንደርሳለን ማለት ነው። ሌላው ደግሞ ከዚህ ርዕስ ቀጥል አድርጌ ልነግራችሁ የምፈልገው ነገር ጨለማን የሚያሸንፈው ብርሃን ብቻ ነው በሚል ርዕስ ያነበብኳት አንዲት አጠር ያለች ጽሑፍ አለች። አንድን ጨለማ ምንም አይነት የከፋ ጨለማ ብታመጡ አታስወጡትም። ለምሳሌ የሆነ ጨለማ ክፍላችሁ ውስጥ ቢሆን እንበልና በህይወታችሁ ምንም አይነት መብራት የሌለው ነገር ይዛችሁ ብትገቡ ያንን ጨለማ ድቅድቅ ጨለማ ልታጠፉት አትችሉም። ያንን ድቅድቅ ያለ ጨለማ ግን አንድ ፍላሽ፣ የስልካችሁን ፍላሽ በማብራት ወይ አንድ ሻማ ይዛችሁ በመግባት ልታበሩት ወይም ደግሞ ብርሃን ልትፈጥሩ፣ ጨለማውን ልታጠፉት እንደምትችሉ ደግሞ ምንም ጥርጥር የለውም ማለት ነው። አንድ ድቅድቅ ጨለማ ስፍራ ውስጥ ጨለማው እንዲለቅ ግን ትንሽ ብርሃን በቂ ነው። የሰዎችም ጥላቻ እንዲሁ ነው። የሰዎችን ጥላቻ ምንም አይነት የከፋ ጥላቻ በእርሱ ላይ ይዛችሁ ብትነሱ አታስወግዱትም። የሰዎች ጥላቻ የምታሸንፉት እናንተም እንደነሱ ከመሆን ራስን በመጠበቅ ሁኔታውን አልፎ በመሄድ ዓላማ ላይ በማተኮር የፍቅር አብሮነትን ነገር የሚገባቸው ሰዎች በማቅረብ አፍቃሪነታችሁንና አጋርነታችሁን ለነሱ በመግለጽ ነው ይላል። እውነት ለመናገር ትንሽ ስሜቴን ያዝ ያደረገው
ሀሳብ ነው። ምክንያቱም ብዙ ጊዜ ጥላቻን በጥላቻ እንትን ለማለት ለመክፈል ነው ብዙ ሰዎች የምንሞክረው፣ በበቀል በጥላቻ ደግመን እነሱን በመጥላት እኛ ላይ ተገቢ በሆነ መንገድም ሊሆን ይችላል፣ ተገቢ ባልሆነ መንገድ ሊሆን ይችላል። ጥላቻ የሚያሳድሩብን፣ ጥላቻ የሚያሳዩብን፣ ክፋት የሚያሳዩን ሰዎች ሊኖሩ ይችላሉ ማለት ነው። ስለዚህ ያን እንደ ጨለማ ብትስሉት ያ የራሳቸው የአስተሳሰብ ልኬት ያመጣባቸው ውጤት ነው። የአስተሳሰባቸው ውጤት ነው እኛን እንዲጠሉ ወይም ደግሞ ለእኛ ፍቅር እንዳይኖራቸው ያደረገው። ነገር ግን የሚጠላንን ሰው እኛ ደግመን በመጥላታችን ጥላቻን መቀየር አንችልም። ጥላቻን የሚቀይረው ፍቅር ነው። ከነሱ ጋር ፍቅር ሆናችሁ ለነሱ ፍቅር ሰጥታችሁ መቀየር ባችሉ እንኳን ያ ፍቅር፣ አብሮነት፣ ጓደኝነት፣ ቤተሰባዊነት፣ አብሮ መስራት፣ ሶሻል ሪሌሽንሽፕ በአጠቃላይ ወይም ደግሞ ፐርሰናል ሪሌሽንሽፖች እነሱ የሚገባቸው የሚረዷችሁ፣ አብረዋችሁ ሊሆኑ አብረዋችሁ ሊሰሩ ከእናንተ ማንነት ጋር እኩል ሊሄዱ የሚችሉ ሰዎች ጋር አብራችሁ በመሆን ለሰዎች ያላችሁን አብሮነትና ፍቅር በማሳየት ከማሳየትም ውጭ ደግሞ እራሳችሁ ሆናችሁ በመኖር ጥላቻን ማሸነፍ ትችላላችሁ ማለት ነው። አንደኛ ሰዎች ሊታሰብበት የሚገባው እኩል ልናስብ አንችልም። ሁሉንም ሰው ደግሞ ማስደሰት፣ ሁሉም ሰው እንዲወደን ማድረግ አንችልም። የህይወት ዓላማም እሱ አይደለም። እውነቱን ለመናገር አንድ ሰው የህይወት ዓላማው በመጥፎ ስዕል የሳሉትን ሰዎች ሁሉ ወረቀት እየመረጠ እንደ ላጲስ ለማጥፋት ሲዞር አይገኝም አንድ ሰው ማለት ነው። ማድረግ ያለበት የራሱን ህይወት መኖር ነው። ሰው እንዲወደው ብሎ ሳይሆን የመኖር ዓላማውን ወይም ደግሞ ምድር ላይ የመጣበትን ዓላማ ለማሳካት ነው አንድ ሰው መኖር ያለበት። ይሄ ምንም ጥርጥር ያለው ነገር ስላልሆነ ማለት ነው። ነገር ግን ሰዎች ስለሚጠሉን ብቻ እኛ እነሱን ድጋሚ በመጥላት ወይም ደግሞ ለነሱ ያለንን ጥላቻ በማሳየት ደግሞ ጥላቻን መግፈፍ አንችልም። ጥላቻን መግፈፍ ስራችንን ባይሆን ደግሞ ፍቅርን ማስተማር ግን አንድ ህይወት ዓላማ ወይም ደግሞ ንጹህነት፣ አብሮ መስራት፣ አብሮ መብላት፣ መዋደድ፣ ሶሻል ሪሌሽንሽፕ ማጠናከር ሰዋዊ ባህሪ መሆኑን ኖረንም ሆነንም በማሳየት ሰዎች ለኛ ያላቸውን ጥላቻ መግፈፍ ወይም ደግሞ ሌሎችም እንደዚሁ በጥላቻ የተሳሰሩ ሰዎችን ማስተማርና መቀየር፣ የተሻለ ህይወት መመስረት፣ የተሻለ ሶሻል ሪሌሽንሽፕ መመስረት። አክቹአሊ ሶሻል ሪሌሽንሽፕ የተበላሸብን ከሆነ ማህበረሰባችን ጋር ያለው ለኛ ያለው አስተሳሰብ ወይም ደግሞ የምንኖርበት ማህበረሰብ በራሱ የተቃወሰ ከሆነ እኛ ላይፍ ስታይላችን ላይ በጣም ትልቅ የሆነ ለውጥ ያመጣል። ትልቅ የሆነ ለውጥ ነው የሚያመጣው። ሶሻል ሪሌሽንሽፑ ደግሞ የጠነከረ ደስተኛ የሆነ ማህበረሰብ፣ የሚረዳዳ፣ አብሮ የሚሰራ፣ አብሮ የሚበላ፣ በሀዘን ጊዜ አብሮ የሚሆን፣ በሰርግ ጊዜ አብሮ የሚሆን እንደዚህ አይነት ሶሻል ጋር የሚያድግ ሰው ወይም ደግሞ የሚኖር ሰው ደግሞ በቃ በጣም ጠንካራ የሆነ ማንነት ዴቨሎፕ ለማድረግ፣ ደስተኛ ለመሆን፣ ከተፈጥሮ ጋር ለመቆራኘት፣ ወዳጅነት ለመመስረት የማይፈራ መልካም የሆነ ስነ ምግባር ያለው ሰው ነው የሚሆነው ማለት ነው። ስለዚህ ከዚህ አንፃር ሰዎች ጋር ያላችሁን ጥላቻ በጥላቻ ሳይሆን ወይም ደግሞ ጨለማን በጨለማ እንደማናበራው ሁሉ ጥላቻንም በጥላቻ ሳይሆን በፍቅር እና በመልካም አስተሳሰብ መገንባት መቻል አለብን ለማለት እወዳለሁኝ። የዛሬው ርዕሳችን እንግዲህ ይህን ይመስል ነበረ። በሌላ አሪፍ ሀሳብ አሪፍ ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ሰላም